እግዚአብሔር በምድር ላይ ካሉት ፍጥረቶች ሁሉ ለራሱ ዓላማና ለራሱ ፍላጎት እግዚአብሔር አምላክ የሚፈጥራቸው ሰዎች አሉ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ይላል በትንቢተ ኤርምያስ ምዕራፍ 1 ላይ። ለእግዚአብሔር ዓላማና ለእግዚአብሔር ፈቃድ ብቻ የሚፈጠሩ ሰዎች አሉ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጋብዛለን። ዛሬ ይዤላችሁ የመጣሁትን ሐሳብ እግዚአብሔር በእናንተ ላይ የተለየ ዓላማ፣ የተለየ ሐሳብ፣ የተለየ ፈቃድ፣ እግዚአብሔር በእናንተ ላይ የተለየ ትኩረት እንዳለው የምታውቁበት 5 መንገዶች እነግራችኋለሁ። ልክ ኤርምያስን ገና ከእናትህ ማፀን ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ እንዳለው ገና እያንዳንዳችን ሳንፈጠርና በእናታችን ማፀን እያለን ቢያውቀንም ነገር ግን ለራሱ ዓላማ የሚፈጥራቸው የተለያዩ የእግዚአብሔር ጀነራሎችና የእግዚአብሔርን ፈቃድ የሚያስፈጽሙ ታላላቅ የእግዚአብሔር ቅዱሳን እንዳሉ መጽሐፍ ቅዱስ በግልጽ ቋንቋ ጽፎልን እናገኛለን። ይህ ማለት ግን እያንዳንዳችን እግዚአብሔር የመረጠን ቀን እግዚአብሔር በእኛ ላይ ያለውን ዓላማ ቁልጭ አድርገን እናውቃለን ማለት አይደለም። እግዚአብሔር ለተለየ ዓላማ ሲፈልገን፣ ለአንዳንድ አገልግሎች ሲፈልገን እግዚአብሔር በራሱ መንገድ ይመጣል። ነገር ግን ሕይወታችን ላይ የሚንጸባረቁ አንዳንድ ነገሮች አሉ። የእግዚአብሔር ስንሆን የምናንጸባርቀው ባህሪ፣ እግዚአብሔር ለዓላማው የፈጠረን ስንሆን የምናሳያቸው ምልክቶች አሉ። እነዚህ ምልክቶች ከ1 እስከ 5 እነግራችኋለሁ። እስከ መጨረሻ ከኔ ጋር እንድትሆኑ በፍቅር ጋብዛችኋለሁ። የመጀመሪያው እግዚአብሔር ለተለየ ዓላማ ሲፈጥራችሁና እግዚአብሔር በእናንተ ላይ ጉዳይ እንዳለው የምታውቁበት የመጀመሪያው ነገር በተደጋጋሚ መንፈሳዊ ህልም የምታልሙ ከሆነ ይህ የእግዚአብሔር ጥሪና የእግዚአብሔር ምርጫ እንደሆናችሁ ልታውቁ ይገባል። ምክንያቱም በመጽሐፍ ቅዱስ ላይ በኦሪት ዘፍጥረት ምዕራፍ 28 ቁጥር 12 ከሁሉም የተለየው አንድ ያዕቆብ የተባለ የአባቶች ሁሉ አባት የሆነ እግዚአብሔር አምላክ በህልም በተደጋጋሚ እየመጣ ያናገረው እንደነበረ በመጽሐፍ ቅዱስ ላይ እናያለን። እንደዚህ ይላል፣ በህልሙም ጫፉ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መላእክት ሲወጡና ሲወርዱ አየ ይላል። አያችሁ፣ እንደዚህ አይነት የተደጋጋሚ ህልም የምታልሙ ከሆነ አሊያም ደግሞ ልክ እንደ ዮሴፍ በኦሪት ዘፍጥረት ምዕራፍ 37 ከቁጥር 5 ጀምሮ ዮሴፍም ህልሙን አለመ፣ ህልሙም ለወንድሞቹ ነገራቸው፣ ወንድሞቹም እጅግ አብዝተው ጠሉት እንደሚለው በተደጋጋሚ መንፈሳዊ ህልም የምታልሙ ከሆነ እግዚአብሔር ለእናንተ ድምፁን እየላከ እንደሆነ ልታውቁ ይገባል። ስለዚህ ደጋግማችሁ እግዚአብሔር የህልምህን ፍቺ አሳውቀኝ፣ ህልም የምትሰጥ አንተ ነህ፣ ህልምም የምትከለክል አንተ ነህ እያላችሁ በእግዚአብሔር ፊት የህልማችሁን ፍቺ እንድታገኙና የእግዚአብሔር ቅባት እንድትለማመዱ ይህ የመጀመሪያው ጠቋሚ መንገድ ነው። ሁለተኛው እንደገና ከቤተሰባችሁና ከማህበረሰባችሁ በጣም የተገለለና አሊያም ደግሞ የተነጠላችሁ ትሆናላችሁ። ይህ ማለት ማህበረሰባችሁ ከለመደው ቤተሰባችሁም ከለመደው የአኗኗር ስርዓት እጅግ በተለየ ሁኔታ ትራመዳላችሁ፣ ትመላለሳላችሁ። ልክ እንደ ብላቴናው ዳዊት ጎልያድ የእስራኤልን ሕዝብ 40 ቀንና 40 ሌሊት በፉከራ በሚያስጨንቅበት ጊዜ እጅግ ታላላቆችና እጅግ ኃያላን ተዋጊዎችና እጅግ ጦረኞች የሆኑ ሰዎች በመካከል በእስራኤል ላይ ሆነው ፈርተው ወደ ኋላ በሚያፈገፍጉበት ጊዜ ብላቴናው ዳዊት ግን እጅግ በሚያስደንቅ ሁኔታ ይህ ለጣለ አሊያም ደግሞ ይህ ጎልያድ ለተባለው ሰው ያሸነፈ ንጉሥ ምን ያደርግለታል እያለ ከንጉሥ ጋር ዲል ሲያደርግና ሲስማማ እናያለን። ይህ ማለት ማህበረሰቡ በፈራበት ጊዜ እናንተ ላትፈሩ ትችላላችሁ። የሚያስፈራና የሚያስደነግጥ በመጣ ጊዜ እናንተ ውስጥ ፍርሃት ላይፈጠር ይችላል። ይህ ማለት እግዚአብሔር ከትውልዱ የተለየ ነገር እንዳላችሁ እንድታውቁ በተለየ መንገድ እያለማመዳችሁ ያለ ታላቁን መለኮታዊውን ምስጢር እንድታውቁ የእግዚአብሔር ፈቃድ ነው። ዳዊት ገና ብላቴና ያለ
አባቱ በጎች እንዲጠብቅ በላከው ጊዜ አንበሳ መጥቶ ግልገሊቱን በሚወስድበት ጊዜ ይከታተለውንና አንበሳውን ይዞ በርግጫ ይመታና ከመንጋጋው ያችን ግልገል ቀምቶ ያወጣል። አያችሁ፣ እንደዚህ ማድረግ ቀላል አይደለም። ከማህበረሰብ የተለየ አስተሳሰብ፣ የተለየ ድፍረት እግዚአብሔር ሲያለማምዳችሁ ነጋችሁ ውስጥ ያለውን ትልቅ የተባለ ልክ እንደ ጎልያድ ያለውን ትልቁን ፈተና የምትሻገሩበትን ነገር ልክ እንደ ዳዊት በዱርና በገደል በእረኝነት ስፍራ ደብቆ እንዳለማመደው እናንተም አንዳች ነገር እያለማመዳችሁ እንደሆነ ልታውቁ ይገባል። ይህ የእግዚአብሔር ጥሪ ነው። ሶስተኛው ደግሞ የውሳኔ ሰው ትሆናላችሁ። እግዚአብሔር እናንተ እንደመረጣችሁ የምታውቁበት ነገር በእያንዳንዱ አቋማችሁና በእያንዳንዱ ውሳኔያችሁ እጅግ የጸናችሁ ትሆናላችሁ። ልክ እንደ ኤልሳ አንደኛ ነገሥት ምዕራፍ 19 ከቁጥር 20 ላይ እንደዚህ ይላል። ኤልያስ ከዚያ ተነስቶ ሲሄድ የሳፋጥ ልጅ ኤልሳዕን 12 ጥማድ በሬ አውጥቶ ራሱ በ12ኛው ጥማድ በሬ ሲያርስ አገኘው። ኤልያስም ወደ እርሱ መጥቶ መጎናጸፊያውን በላዩ ጣለበት። ከዚያም ኤልሳዕ በሬዎቹን ትቶ ኤልያስን ተከትሎ እየሮጠ አባቴና እናቴን ስሜ እንድሰናበት ፍቀድልኝ፣ ከዚያም እከተልሃለሁ አለው ይላል እግዚአብሔር ቃል። አያችሁ፣ እግዚአብሔር ዓላማና የእግዚአብሔር ፈቃድ በእናንተ ውስጥ ሲኖር በእያንዳንዱ ሕይወታችሁ ላይ የውሳኔ ሰው ትሆናላችሁ። አያችሁ፣ እግዚአብሔር የሚያለማምዳችሁን ታላቁን ነገር በቀላሉ መወሰን፣ በቀላሉ ማቀድ፣ በቀላሉ እንደገና ለወሰናችሁት ዓላማ ጽኑ ሰው መሆን፣ ይህ የእግዚአብሔር ዓላማ በእናንተ ላይ ሲገለጥ የምታዩት ነገር ነው። በሐዲስ ኪዳን ላይ ደግሞ ልክ ጴጥሮስን በማቴዎስ ወንጌል በምዕራፍ 4 ከቁጥር 18 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በሚጠራበት ጊዜ ጴጥሮስን ና ተከተለኝ ባለው ጊዜ ምንም ሳያንገራግር ወዲያው ተከተለው ይላል የእግዚአብሔር ቃል። አያችሁ፣ እናንተም ወዲያው እግዚአብሔር እንድትከተሉት ወዲያው ለምትወስኑት ውሳኔ ጽኑ አቋም እንዲኖራችሁ የሚያደርግ የእግዚአብሔር ጸጋ በእናንተ ውስጥ ሲኖር ወደ ቀኝም ወደ ግራም አትሉም። ይህ የእግዚአብሔር ጥሪ ያለበት ሰው ባህሪ ነው። በእናንተ ውስጥ የእግዚአብሔር ዓላማ፣ የእግዚአብሔር ትኩረት፣ የእግዚአብሔር እቅድ ሲኖር እንደዚህ አይነት ባህሪ ታንጸባርቃላችሁ። አራተኛው እንደገና ለመንፈሳዊው ነገር አይናችሁ የተከፈተ ይሆናል። ማንኛውም ሰው መንፈሳዊውን ነገር ለመረዳት ከሚሞክረውና ከአቅሙ በላይ በሆነ መረዳት ትገለጣላችሁ። ትንሽ አሁን ለምሳሌ ህልም መፍታት ለእናንተ ቀላል ይሆናል። የእግዚአብሔር ቃል አንብቦ መረዳት ለእናንተ በጣም ቀላል ይሆናል። መንፈሳዊ ልምምዶች ወይም ደግሞ የእግዚአብሔር የሆኑ ነገሮች እጅግ ለእናንተ ቀላል ይሆናል። ሰማያት አይታችሁ የሚገባችሁ ነገር አለ። ምድርና ፍጥረቷን በሙሉ አይታችሁ የሚገባችሁ አንዳች ነገር አለ። መጽሐፍ ቅዱስ እንደሚል ሰማያት የእግዚአብሔርን ክብር ይናገራሉ እንደሚል ሰማይ ባያችሁ ጊዜ የእግዚአብሔር ክብር ለእናንተ ይገባችኋል። ባህርና ውቅያኖስ ባያችሁ ጊዜ የእግዚአብሔር ያፈጣጠራውን ብቃት ታያላችሁ። ይህ መለኮታዊ ሐሳብ ወይ ደግሞ መንፈሳዊ ብቃት በእናንተ ላይ ሲኖር የምታዩቸው ምልክቶች ናቸው። አምስተኛው እንደገና በፍጹም አትፈሩም። ፍርሃት የሚባል ነገር በእናንተ ውስጥ አይኖርም። በሚያስፈራ ሲቹዌሽን፣ በሚያስፈራ አጋጣሚ ላይ እናንተ አትፈሩም። መጽሐፍ ቅዱስ ኢያሱን ካዘዘው አንዱ ነገር ወደ ቀኝም ወደ ግራም አትበል፣ ይህን ቃል አስበው አሰላስለው፣ አትፍራ ይላል የእግዚአብሔር ቃል። አያችሁ። ስለዚህ ፍርሃት በእናንተ ውስጥ ቦታ አይኖረውም። ምንም ነገር ከእግዚአብሔር በቀር የምትፈሩት ምንም ነገር የለም። እግዚአብሔር ብቻ ያንበረክካችኋል። እግዚአብሔር ብቻ ይገዛችኋል። ይህ ሲሆን እግዚአብሔር በእናንተ ውስጥ ያለውን ጥሪ ያመለክታል። ልክ በኤልያስ ዘመን እንደነበሩት 7000 ነቢያት አልያም ደግሞ በባቢሎን ዘመን እንደነበሩት 3ቱ ሕፃናት ሲድራቅ፣ ሚሳቅ፣ አብዶናጎም ስለተባሉት ብላቴና እሳቱ እየነደደ ወደዚህ ስገዱ አልያም ደግሞ ወደሚነደው እሳት ትጣላላችሁ ብሎ ንጉሥ ትእዛዝ ባወጣላቸው ጊዜ እንደዚህ ተናገሩ።
እግዚአብሔር አምላክ ፈቃዱ ሆኖ ከዚህ ከሚነደው እሳት እንኳን ባያድነን አንተ ላቆምከው ምስል አንሰግድም የሚያስብል ታላቅ የሆነ የእምነት ድፍረት ታገኛላችሁ። ይህ እምነት ቅዱስ እምነት ነው። ይህ ድፍረት ቅዱስ ድፍረት ነው። አያችሁ፣ በጣዖታት ፊት ወይም ደግሞ በየትኛውም ሲስተም ውስጥ እጅ የማትሰጡ ብርቱና ጽኑ ኃያላን ትሆናላችሁ። ልክ እንደ ጌዲዮን። በጌዲዮን ዘመን በዛ ዘመን የሚሰገድለት በዓል በተባለ ጣዖት ላይ ፍጥረት ሁሉ በሚሰግድበት ጊዜ ጌዲዮን ግን በዛፍ ስር ተጠልሎ ለእግዚአብሔር ለአምላኩ ብቻ ይንበረከክና ይሰዋ ነበረ። ይህ ድፍረት የምታገኙት መለኮታዊ የሆነው አምላክ በእናንተ ሕይወት ውስጥ ጣልቃ ሲገባ ብቻ ነው። እነዚህ ምልክቶች ካያችሁ እንኳን ደስ አላችሁ። እግዚአብሔር አምላክ በእናንተ ሕይወት ውስጥ ጣልቃ መግባት ይፈልጋል። ፍቀዱለትና በጸሎታችሁ እግዚአብሔር ሆይ በሕይወቴ ጣልቃ ገባ፣ በኑሮዬ ጣልቃ ገባ፣ በሕይወቴ ላይ ጣልቃ ገባ፣ በእያንዳንዱ ነገሬ ላይ ላንተ በሬ የተከፈተ ነው እያላችሁ ለእግዚአብሔር ጸልዩ። በአባታችሁ ፊት ተንበርከኩ። እግዚአብሔር እናንተን ይፈልጋችኋል። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።